ዩቲዩበር ነህ ይህ ቪዲዮ ላንተ ነው። በዚህ ቪዲዮ ዩቲዩበሮች ግዴታ መጠቀም ያለባቸውን 5 የስልክ አፕሊኬሽኖች እናያለን። እነዚህን አፖች እንዴት እናወርዳቸዋለን፣ እንዴት እንጠቀማቸዋለን፣ ሙሉ ቪዲዮን ስትከታተሉ መልስ የምታገኙ ይሆናል። አሰላሙ አለይኩም፣ እንዴት ናችሁ? ስለ ዩቲዩብ እና ቪዲዮ ኤዲቲንግ ማወቅ ከፈለጋችሁ ቻናሉን ሰብስክራይብ አድርጉት። የመጀመሪያው ስራችን የሚሆነው ቪዲዮአችንን ኤዲት ማድረግ ነው። ኦልሬዲ የተቀረጸ ቪዲዮ ካለ ማለት ነው። መቼም ቪዲዮ መቅረጽ የሚጠፋ የለማ። በጣም አሪፍ። ስለዚህ በምን አፕሊኬሽን ኤዲት ብናደርግ ይመረጣል ነው ጥያቄው። እኔ ዩቲዩብን ሀብ እየተጀምር ለኤዲቲንግ የምጠቀመው አፕሊኬሽን ካይን ማስተር ይባላል። ይሄኛው አፕሊኬሽን ማለት ነው። በሱ ለ2 ዓመት ያህል ዩቲዩብ ላይ የሚለቀቁ ቪዲዮዎችን ኤዲት አድርጌበታለሁ። ለቪዲዮ ኤዲቲንግም በጣም ጽድት ያለ አፕሊኬሽን ነው። አሁን ላይ ደግሞ በጣም ብዙ አዳዲስ ፊውቸሮችን የጨመረ ፕሮፌሽናል ቪዲዮ ኤዲተር አፕሊኬሽን ሆኗል። ስለዚህ አሁን እሱን አፕሊኬሽን በመጠቀም እንዴት ኤዲት እንደምታደርጉ ላሳያችሁ። በመቀጠልም ብዙዎቻችሁ የምትጠቀሙትን ካፕከት የማሳያችሁ ይሆናል። ወደ ስልካችን ስንመጣ ካይን ማስተር የሚባለው አፕሊኬሽን በዚህ በኩል ስክሪኑ ይገባላችኋል። እንደምትመለከቱት ካይን ማስተር የሚባለው አፕሊኬሽን ይሄኛው ነው ማለት ነው። ቀጥታ ወደ አፕሊኬሽኑ እንገባለን። በመቀጠል እንደምትመለከቱት ክሬት ኒው የሚል አለ። ክሬት ፕሮጀክት እንደማለት ነው። ከዛ በፊት ግን እንደምትመለከቱት ከላይ የሴቲንግ ምልክት አለች። እሷን ነው ክሊክ የምናደርገው። በመቀጠል ዲቫይስ ፐርፎርማንስ የሚባል አለ። ምናልባት አፕሊኬሽኑ ከዚህ በፊት ተጠቅማችሁት የማታውቁ ካላችሁ ዲቫይስ ፐርፎርማንስ የሚለውን ክሊክ አድርጋችሁ እንደምትመለከቱት ይሄኔ እስከ 8K ድረስ የኔ ስልክ ማለት ነው እስከ 8K ድረስ ቪዲዮችን ኤክስፖርት ማድረግ ይችላል ማለት ነው። የእናንተ ግን ካለው ከአቅሙ በታች ሊሆን ይችላል። እዚህ ጋር የሚያስቀምጠውና ከታች እንደምትመለከቱት አናላይዝ ዲቫይስ ፐርፎርማንስ የሚለውን ክሊክ አድርጋችሁ ስልካችሁ ማክሲመም ያለውን አቅም ተጠቅሞ ቪዲዮችን በጥራት ኤክስፖርት እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። የኔ 8K በቂ ነው። የሚችለውም እስከዛ ድረስ ነው። ከዛ በላይ የለም። እሱን አናላይዝ ካደረጋችሁ በኋላ ባክትሉና አድቫንስድ ሴቲንግ የሚላለ እሱን ክሊክ ታደርጉታላችሁ። አለው አንሊሚትድ ቪዲዮ ሌየርስ የሚላለ እሱን ክሊክ በማድረግ ቶግሉን ኦን ታደርጉታላችሁ። ጥያቄ ሲመጣ የስ ትሉታላችሁ ማለት ነው። በመቀጠል ባክትሉና በዚህ መልኩ ትመለሳላችሁ ማለት ነው። በመቀጠል ክሬቲቭ የሚለውን ክሊክ ታደርጉታላችሁ። እዚህ ጋር አስፔክት ሬሾ ይጠይቃቸዋል ማለት ነው። የመጀመሪያው የዩቲዩብ ነው። እኛ የምንፈልገው ለዩቲዩብ ነው ኦር ለቲክቶክ ነው ወይም ደግሞ ለኢንስታግራም ነው። ስለዚህ የመጀመሪያው እንደምትመለከቱት 16:9 ወይም ለዩቲዩብ ላንድስኬፕ የሆነ ቪዲዮ አሁን እንደምትመለከቱት አይነት ቪዲዮ ለማድረግ ነው። ሁለተኛው ደግሞ እንደምትመለከቱት 9:16 የሚለው ለቲክቶክ ነው፣ ቨርቲካል የሆነ ቪዲዮ ማለት ነው። ሶስተኛው ደግሞ የኢንስታግራም ነው ማለት ነው። 1:1 1080 በ1080 ማለት ነው። አሁን እኛ የምንፈልገው ለዩቲዩብ ስለሆነ የመጀመሪያው 16:9 የምትሏን ክሊክ አድርገን ከስር እንደምትመለከቱት ክሬት የሚል አለ። እዚህ ጋር ግን ፕሮጀክት ኔም የሚለው ጋር ገብታችሁ ለፕሮጀክታችሁ ኔም ወይም ስም መስጠት ትችላላችሁ። ለምሳሌ አሁን ቱቶሪያል ብለው ቱቶሪያል ብየዋለሁ። በመቀጠል እንደምትመለከቱት ክሬት የሚል አለ። ክሬት ብለን ወደ ውስጥ እንገባለን ማለት ነው። ደስ የሚለው ነገር ካይን ማስተር እንደምትመለከቱት በላንድስኬፕ ነው ቪዲዮችን ኤዲት የምታደርጉት። እንደምትመለከቱት ላንድስኬፕ አድርጋችሁ ነው ቪዲዮችን ኤዲት ማድረግ የምትችሉት ማለት ነው። ይሄ በጣም አሪፍ ያደርገዋል። በመቀጠል አለው ካይን ማስተር ቱ አክሰስ ፎቶ ኤንድ ቪዲዮ ኦን ዚስ ዲቫይስ ይለናል። አለው እንለዋለን። ቪዲዮችን ፎቶችን ለማስገባት ይሄንን አለው ብለን መፍቀድ ይኖርብናል ማለት ነው። እናም አሁን ለዚህ ቪዲዮ ብዬ ያዘጋጀሁት አጠር ያለ ቪዲዮ አለ። ወደ 1 ደቂቃ አካባቢ ይሆናል። ስለዚህ እሱን ክሊክ አድርገን እንገባለን። ቪዲዮን ክሊክ ስናደርገው ቀጥታ ወደ ታይምላይናችን ያስገባልናል ማለት ነው። በመቀጠል ታይምላይኑን እንደዚህ ክሊክ ማድረግ እንችላለን ወይም ደግሞ ከላይ የኤክስ ምልክት አለች። እሷን ክሊክ ስናደርግ ወደ ታይምላይናችን ይመጣልናል ማለት ነው። በመቀጠል ቪዲዮአችን ይሄንን ይመስላል። ለዚሁ ቪዲዮ ብዬ አሁን ሪከርድ ያደረኩት ነው ማለት ነው። ቪዲዮአችሁን ቼክ ለማድረግ እዚህ ጋር የፕሌይ በተን አለች። እሷን ክሊክ አድርጋችሁ ምን እንደሚመስል ቪዲዮአችሁን ማየት ትችላላችሁ። እዚህ ጋር ግን እንደምትመለከቱት ታፕ ኤንድ ሆልድ ዘ ፕሌይ በተን ቱ ዋች ኢን ፉል ስክሪን የሚል አለ። ዶንት ሾው አጌን ብላችሁ ኦኬ ትሉታላችሁ ማለት ነው። እዚህ ጋር የሚላችሁ ፉል ስክሪን ለማሳየት ነው። እንደ ፕሪሚየም ፕሮ 19 20 21 22 የላቸውም። 2023 ግን ፉል ስክሪን አድርጋችሁ ቪዲዮችን መመልከት ትችላላችሁ። እዚህ ጋርም ያንን ለመመልከት ቪዲዮን ፕሌይ የምታደርጉት ቦታ ጫን አድርጋችሁ ለተወሰነ ሰከንድ ስትይዙት እንደምትመለከቱት በዚህ መልኩ ቪዲዮን ይከፍትላችኋል ማለት ነው። አሰላሙ አለይኩም መሳሳት አይጠፋም ብላል። ኤክስ ብለን እንውጣና እዚህ ጋር ቪዲዮአችንን ኤዲት ማድረግ እንጀምራለን ማለት ነው። የመጀመሪያው ስራችን የሚሆነው የማይፈለጉ ፓርቶችን ወይም ደግሞ የተሳሳትንባቸውን ቦታዎች ቆርጦ ማስወጣት ነው። ስለዚህ አሁን እሱን የምናደርግ ይሆናል ማለት ነው። ቪዲዮን ፕሌይ ብለን ቼክ እናደርጋለን። ስለዚህ ከመጀመሪያ በፊት የተወሰነ እንትን ነበረኝ። ስለዚህ እሱን ለመቁረጥ እዚች ጋር መጣና ክሊክ አድርገዋለሁኝ። በመቀጠል እንደምትመለከቱት እዚች ጋር ትሪም ስፕሊት የምትላለች እሷን ክሊክ እናደርጋለን። ሌፍት የሚላለ በግራ በኩል ያለውን እንዲቆርጥልን ማለት ነው። በቀኝ በኩል ያለውን ግን እንዲቆርጥልን ከፈለግን ትሪም ራይት የሚለውን ሁለተኛውን ነው የምንጫነው። መሀል ላይ ግን ዝም ብሎ ስፕሊት ብቻ እንዲያደርግልን ከፈለግን ስፕሊት የምትለዋን ሶስተኛውን እንጫናለን ማለት ነው። ነገር ግን ደግሞ እዛው ባለበት ስፕሊት አድርጎ ፍሪዝ እንዲያደርግልን ወይም ደግሞ አሁን ያለበትን ኢሜጅ እንደምትመለከቱት ይሄኛውን ስክሪን ላይ የምትመለከቱት ፎቶውን ብቻ ፍሪዝ አድርጎ እንዲያስቀምጥልን ነው ላሳያችሁ። እሱን ክሊክ ስታደርጉት እሱን እንደምትመለከቱት መሀላችን ላይ ፎቶውን ያስገባልናል ማለት ነው። እንደምትመለከቱት ማለት ነው። አሁን ቪዲዮን ፕሌይ ብዬ ላሳያችሁ።
አያችሁት አይደል? አሁን ቪዲዮ እየተጫወተ ነው፣ ግን ፎቶአችን ቀጥ ብሎ ቀርቷል ፍሪዝ ስላደረግን። አሰላሙ አለይኩም። አያችሁት አይደል? ስለዚህ አሁን እሱ አያስፈልገንም። እኛ የምንፈልገው ከትከት አድርገን ቪዲዮአችንን ለዩቲዩብ ማብቃት ነው። ስለዚህ ፕሌይ ብለን የሚጀምርበትን እናያለን። አሰላሙ አለይኩም። ኦኬ፣ እዚህ ጋር ነው የሚጀምረው። ስለዚህ እዚህ ጋር ክሊክ አድርገን ትሪም ኤንድ ስፕሊት የምትለዋ ጋር እንገባና ትሪም ሌፍት የምትለዋን ነው ክሊክ የምናደርገው፣ ወይም ደግሞ ስፕሊት ማድረግም እንችላለን። ስፕሊት ካደረግነው ግዴታ ይሄኛውን መተን እንደገና ድሌት ማድረግ ሊኖርብን ነው በዚህ መልኩ ማለት ነው። ነገር ግን ሌላ ስራ ተጨማሪ ከሚሆንብን ክሊክ አድርገን ትሪም ላይ እንገባለን። ትሪም ሌፍት የሚለውን በግራ በኩል ያለው እንዲቆርጥልን እሱን ክሊክ እናደርገዋለን፣ ይቆርጥልናል ማለት ነው። ቀጥታ ሰላም አለይኩም በሚለው ይጀምራል ማለት ነው። አሰላሙ አለይኩም መሳሳት አይጠፋብናል። ስለዚህ የመጀመሪያው ቪዲዮአችን ይሄኛው ስህተት ነው ማለት ነው። እዚህ ጋር የጀመረበትን ቦታ ክሊክ በማድረግ ትሪም ላይ እንገባለን። ዘን አሁንም ትሪም ሌፍት የሚለውን ክሊክ እናደርጋለን፣ እናያለን። በዛሬው ቪዲዮ እንዴት ፕሮፌሽናል ቪዲዮ ኤዲተር መሆን እንደምትችሉ የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። አሁን እዚህ ጋር ቪዲዮውን እስከ መጨረሻው ተከታተሉ ብዬ ቆም ያለው አያችሁ። ስለዚህ ተከታተሉ ብዬ እዚች ጋር ከቆምኩባት ቦታ ክሊክ አድርግና ትሪም ላይ እንገባለሁ። አሁን የምናደርገው ግን ትሪም ሌፍትም ትሪም ራይትም ወይም ደግሞ ስፕሊት ኤንድ ኢንሰርት ፍሪዝ ፍሬም የሚለውንም አይደለም የምንነካው። ሶስተኛዋን ስፕሊት የምትለዋን ብቻ ነው። ምክንያቱም መሀል ላይ ቆርጦ ጥግ ላይ ያለውን ደግሞ እያየን ከት ማድረግ ስለሚኖርብን ስፕሊት የምትለዋን ክሊክ እናደርጋታለን። መሀል ላይ ክትፍ ያደርግልናል ማለት ነው። በመቀጠል አሁን ቪዲዮአችንን ቼክ እናደርጋለን በዚህ መልኩ። ቱቶሪያል ለተተያለ ምን እንጨምር ያሰብኩ አስብ። ስለዚህ እዚች ጋር ጀምር ያለው ማለት ነው። እሷን ክሊክ አድርግና እዛሽ ጋር ትሪም ላይ ይገባሉ። አሁንም ትሪም ሌፍት የመጀመሪያውን ክሊክ አድርገው በግራ በኩል ያለውን ይቆርጥልኛል ማለት ነው። ስለዚህ አሁን ተመልከቱት። በዛሬው ቪዲዮ እንዴት ፕሮፌሽናል ቪዲዮ ኤዲተር መሆን እንደምትችሉ የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። ስለዚህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አያችሁት አይደል? ስለዚህ አሁን ይሄኛውንም እናደምጣለን። ማድረጋችሁን እንዳትረሱ አድርጉት። ላይክ አድርጉ። ምን እያደረኩ ነው? ግራ ገባኝ የምር ለኔ ራሱ አስተግፍሩላህ። ለማንኛውም ያው ቱቶሪያሉ ቪዲዮ እንዳይንዛዛ ልጨርሰው። ከትከት ለማሳየት ያክል ነው እንደዚህ እያወራሁ ያለሁት፣ ከት እንዴት እንደሚደረግ ለማሳየት ስለፈለኩኝ ማለት ነውና ስለዚህ አሁን ባሳያችሁ መልኩ ቪዲዮአችሁን ከትከት ታደርጋላችሁ። እኔ በፍጥነት ቪዲዮ እንዳይረዝም ከትከት አድርጌ እንገናኛለን። እንደምትመለከቱት ከትከት አድርጌ ጨርሻለሁ። አንዴ እንመልከተው። በዛሬው ቪዲዮ እንዴት ፕሮፌሽናል ቪዲዮ ኤዲተር መሆን እንደምትችሉ የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። ስለዚህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከት እንዴት እንደሚደረግ ለማሳየት ስለፈለኩኝ ማለት ነውና ማንኛውም ይሄንን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። እኔም እንደተመቻችሁ ተስፋ አደርጋለሁ። ዘን አሁን ለቪዲዮአችን ቴክስት ማስገባት ከፈለግን እዚህ ጋር እንደምትመለከቱት ሌየር የምትላለች ሌየር የምትለዋን ክሊክ እናደርጋለን። እንደምትመለከቱት ቴክስት የሚላለ ቴክስት የሚለውን ክሊክ ታደርጋላችሁ ማለት ነው። በመቀጠል እዚህ ጋር የቪዲዮአችሁን የመጀመሪያ ነገር ትጽፋላችሁ። ምን ነበር የሚለው? በዛሬው ቪዲዮ እንዴት ፕሮፌሽናል ቪዲዮ ኤዲተር መሆን እንደምትችሉ ኦኬ። በዛሬው ቪዲዮ እንደምትመለከቱት ቴክስታችንን አስገብተናል፣ ግን በጣም ረዘመ። እንደምትመለከቱት ከስክሪናችን በጣም አልፎብናል። ስለዚህ ቦታ እናስይዘዋለን እዚች ጋር። ከዛም ፎንት ላይ እንገባለን። የራሳችንን ፎንት እዚች ጋር የፕላስ ምልክቷን ክሊክ አድርገን ማስገባት እንችላለን። እዚህኛው ስልክ ላይ ፎንት ስለሌለኝ እኔ አንድሮይድ ወደሚለው ገባለሁኝ። ዝቅ በማለት እንደምትመለከቱት እዚች ጋር ሮቦት ብላክ የምትላለች እሷን ክሊክ እናደርጋታለን። ለአማርኛም ስለሚሰራ ማለት ነው። በመቀጠል ራይት ብለን እንደምትመለከቱት ጽሁፋችን ወፈር ይልልናል ማለት ነው። አሁንም ቴክስታችንን ክሊክ በማድረግ አኒሜሽን መስጠት እንችላለን። እንደምትመለከቱት ኢን አኒሜሽን የሚላለ ፌድ ማድረግ እንችላለን። ፖፕ እንዲያደርግ ማድረግ እንችላለን። ወደ ቀኝ ወደ ግራ ሁሉንም ነገር በዚህ መልኩ ማስተካከል እንችላለን ማለት ነው። ስለዚህ ፖፕ አፕ የሚለው ተመቸኝ ማለት ነው። እሱ ጋር 0.5 እናደርገውና እናየዋለን። በዛሬው ቪዲዮ እንደምትመለከቱት ገብቶልናል። ስለዚህ አሁን ብዬ ነው የጀመርኩት። ስለዚህ ቪዲዮውን ቴክስቱን ማሳጠር ይኖርብናል። በዛሬው ቪዲዮ እስከሚለው ድረስ እንሄድና ትሪም ኤንድ ስፕሊት ላይ እንገባና ስፕሊት የምትለዋን ሶስተኛዋን ክሊክ እናደርጋታለን። ስለዚህ እዚህ ጋር ቪዲዮዋን ክሊክ አድርገን ኤዲት እንለውና በዛሬው ቪዲዮ እስከሚለው ድረስ እናጠፋዋለን ማለት ነው። እንደምትመለከቱት አሁን በዛሬው ቪዲዮ እንዴት ፕሮፌሽናል ቪዲዮ ኤዲተር መሆን ስለዚህ መሆን እስከምትለው እዚች ጋር ክሊክ አድርገን ስፕሊት እናደርጋለን። እንመለስና እዚህ ጋር ኤዲት እንገባለን። ፕሮፌሽናል ቪዲዮ ኤዲተር እንዴት የምትለዋን ገብታለች አይ ቲንክ እሱን እንደዚህ እናስቀምጠዋለን። እንመለከተዋለን። አሁን በዛሬው ቪዲዮ እንዴት ፕሮፌሽናል ቪዲዮ ኤዲተር መሆን እንደምትችሉ የማሳያችሁ ይሆናል ማለት ነው። ኤዲት እንገባለን።
መሆን እንደምትችሉ ከሚለው በፊት ያለው ሁሉንም እናጠፋዋለን። ከዛም እናየዋለን። አሁን ቪዲዮ ኤዲተር መሆን እንደምትችሉ የማሳይ መሆን እንደምትችሉ እስከምትለው ድረስ ስፕሊት አድርገን እቺ እናጠፋለን። ፕሮፌሽናል ቪዲዮ ኤዲተር መሆን እንደምትችሉ የማሳያችሁ ይሆናል ማለት ነው ብያለሁ። እዚህ ጋር ነው ቪዲዮውን እስከመጨረሻው ተከታተሉ። አይ ቲንክ አሁን ቪዲዮአችን ፕሌይ ብለን እንመለከታለን። በዛሬው ቪዲዮ እንዴት ፕሮፌሽናል ቪዲዮ ኤዲተር መሆን እንደምትችሉ የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከመጨረሻው ተከታተሉ። ስለዚህ እንደምትመለከቱት በዚህ መልኩ ለቪዲዮአችሁ ካፕሽን ወይም ደግሞ የምትናገሩት ነገር ከስር በጽሁፍም መድገም ትችላላችሁ ማለት ነው። በመቀጠል ወደ ከለር ነው የምንገባው። ቪዲዮአችንን እንዴት ከለር መስጠት እንችላለን እንመለከታለን። እሱንም ቪዲዮአችንን ክሊክ እናደርጋለን። በመቀጠል ወደታች ዝቅ እንልና እንደምትመለከቱት አጀስትመንት የሚል አለ። እሱን ክሊክ እናደርገዋለን። በመቀጠል ሁሉንም ነገሮች እነዚህን በዚህ መልኩ በማንቀሳቀስ ቪዲዮአችን እንዴት እንደሆነ እየተመለከትን አሪፍ በሚሆንበት ሰዓት እናቆማለን ማለት ነው። አሁን እንመለከታለን። ብርሃን ስላለው እዚህ ጋር የተወሰነ ቀነስ አድርገዋለሁ በዚህ መልኩ። እስኪ ኦኬ 6 ላይ ዘን ኮንትራስት ሁሉንም ነገር በዚህ መልኩ እንደዚህ እያንቀሳቀስን ቼክ እናደርጋለን ማለት ነው። ሳቹሬሽን የተወሰነ ደመቅ እናደርግበታለን። ቪብራንስ ኦኬ ቴምፕሬቸር ሰማያዊ ነገር ስለሚመቸኝ እሱን ወደ ማይነስ ውስጥ አስገባዋለሁ። ሃይላይትም አለ እዚህ ጋር ኦኬ ሃይላይቱ እንደዚህ ነው። ሻዶውን ባንነካውም ችግር የለም። ከዚህ በኋላ ያሉት አራቱ ምንም ያን ያህል ጠቀሜታ የላቸውም። እነዚህ ጌን፣ ጋማ፣ ሊፍት እና ሂው የሚለው ማለት ነው። ሂው እንደምትመለከቱት ከለሮችን በቃ የተለያየ ማድረግ የምንችልበት ነው። እንደምትመለከቱት ይሄኛው ለኛ አይሆንም፣ የጭፈራ ቤት ነው የሚያስመስለው እንደምትመለከቱት ስታፍሩ። ለማንኛውም እሱን 0 እናደርገዋለን። አሁን ላይ ምንም ስለማይጠቅመን የሆኑ ቪዲዮዎች ላይ ሊያስፈልጋችሁ ይችላል። ስለዚህ እሱን ቼክ ያደረጋችሁ በደንብ መማር ትችላላችሁ ማለት ነው። ስለዚህ አሁን እንደምትመለከቱት ቪዲዮአችንን በዚህ መልኩ አዘጋጅተን ጨርሰናል ማለት ነው። ዘን እዚህ ጋር የባክ በተናን ክሊክ አድርገን እንመለሳለን። ቪዲዮአችን ይሄን ይመስላል ማለት ነው። እንደምትመለከቱት ከዚህ ነው ወደዚህ የቀየርነው። አያችሁት? ከዚህ ወደዚህ በጣም ነው ያሳመርነው። ከዚህ ወደዚህ ሆዲውንም ማየት ትችላላችሁ። እንደምትመለከቱት እዚህ ጋር የሆነ እንደ ወደ ቡላ ሊዲ ያለ ነው። እዚህ ጋር ግን በደንብ ጥቁር ይልናል። አያችሁት አይደል? ከለሩን በዚህ መልኩ በደንብ ማስተካከል ትችላላችሁ ማለት ነው። የምትፈልጉትን አይነት ሉክ እስከሚኖረው ድረስ እነዛን ነገሮች እያንቀሳቀሳችሁ ቼክ ማድረግ ትችላላችሁ። ነገር ግን አሁን እንደምትመለከቱት አንደኛው ክሊፕ ብቻ ነው ኤዲት ያደረግነው ወይም ከለር የጨመርንበት። ሌሎች እንደምትመለከቱት ያው ናቸው። ነገር ግን ይሄኛው ብቻ ነው ኤዲት የተደረገው። ስለዚህ እሱን ክሊክ በማድረግ ወደታች ዝቅ ብለን እዛው አጀስትመንት ላይ እንገባለን። በመቀጠል እንደምትመለከቱት የሌየር ምልክትና የራይት ምልክት አንድ ላይ ያሉ ጥግ ላይ ማለት ነው። እሷን ክሊክ በማድረግ ሁሉንም ቪዲዮዎች አንድ ላይ ይህንን ከለር ፊልተር አፕላይ ያደርግልናል ማለት ነው። አሁን አጀስት ያደርግነው ተመልከቱት። አሁን አያችሁት? ሁሉም ቪዲዮ እኩል ተመሳሳይ ሆነውልናል እንደምትመለከቱት። ስለዚህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ሁሉም እንደምትመለከቱት በዚህ መልኩ ከለሩን አድ አድርጎ አስገብቶልናል ማለት ነው። በመቀጠል የምንሄደው ወደ ኤክስፖርት ነው። ቪዲዮአችንን እንዴት ኤክስፖርት እናደርጋለን ወደሚለው ስናልፍ እንደምትመለከቱት ከላይ የኤክስፖርት ምልክት አለች ወይም የሼር ምልክት ማለት ነው። እሷን ክሊክ እናደርጋታለን። በመቀጠል እንደምትመለከቱት ከ360 እስከ 8K ድረስ 4320p ድረስ ኤክስፖርት ማድረግ እንችላለን ማለት ነው። ግን ቪዲዮአችሁን ወደ ዩቲዩብ የምትጭኑት ከሆነ 1080 በቂ ነው ያጀማ ፉል ኤችዲ ማለት ነው። ኤችዲ 7 ታይም ማድረግ ትችላላችሁ፣ ግን ፉል ኤችዲ 1080 ፒክስል ላይ ብታደርጉት በቂ ነው ለዩቲዩብ ማለት ነው። ግን ብዙዎች 4K የሚያደርጉትም አሉ 2160 ላይ ማለት ነው። እዚህ ጋር 1440 ማድረግ ትችላላችሁ፣ 8K ድረስ ማድረግ ትችላላችሁ። ግን 8K ማድረጉ ቪዲዮ 8K ድረስ ኳሊቲ ካልተቀረጸ በ1080 ቀርጻችሁ 8K ድረስ ኤክስፖርት ብታደርጉት ለቪዲዮ ምንም የሚጨምርለት ኳሊቲ አይኖርም። የቪዲዮን ሳይዝ ብቻ ነው የምትጨምሩት ማለት ነው። ስለዚህ 4K ማድረግ አያስፈልግም፣ 1440 ማድረግ አያስፈልግም። ቪዲዮአችሁን በስልካችሁ ከሆነ የቀረጻችሁት በቃ ቀጥታ ፉል ኤችዲ ወይም 1080 ፒክስል ላይ ታደርጉትና ይሄኛውንም በ30 ታደርጉታላችሁ። ይሄንን ደግሞ መሙላት ትችላላችሁ ሃይ ኳሊቲ እንዲያደርግላችሁ ማለት ነው። እዚህ ጋር እንደምትመለከቱት ፍሬም ሬቱ ከ12 እስከ 60 ማድረግ ትችላላችሁ። ቪዲዮአችሁን በ60 ፍሬም ሬት ሪከርድ ካደረጋችሁት 1080 በ60 ማድረግ ትችላላችሁ፣ ወይም ደግሞ በ50 ካልሆነ ደግሞ በ30 ማድረግ ትችላላችሁ። የኔ ቪዲዮ የተቀረጸው 1080 በ30 ነው ማለት ነው። እንደቀረጽኩት አይነት ኤክስፖርት ማድረግ እፈልጋለሁ። ስለዚህ ፉል ኤችዲ 1080 በ30 ፍሬም ፐር ሰከንድ ሴቭ አስ ቪዲዮ የሚል አለ። እሱን ክሊክ በማድረግ ቪዲዮአችሁን ኤክስፖርት ማድረግ ወይም ሴቭ ማድረግ ይጀምርላችኋል ማለት ነው። እንደምትመለከቱት ቪዲዮአችሁን ሴቭ አድርጎ ኦር ኤክስፖርት አድርጎ ጨርሶልናል። ለመመልከት ከፈለጋችሁ እዚህ ጋር የፕሌይ በተን አለች ወይም ቪዲዮአችሁን
የምትከፍቱበት ማለት ነው። እሷን ክሊክ በማድረግ ፕሌየር ትመርጡለታላችሁ። እኔ ቪዲዮ ፕሌየር የራሱ የስልኩ አለ እሱ ጋር ከፍተዋል። በዛሬው ቪዲዮ እንዴት ፕሮፌሽናል ቪዲዮ ኤዲተር መሆን እንደምትችሉ የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። ስለዚህ ሁላችሁም ላይክ፣ ሼር፣ እንደምትመለከቱት በዚህ መልኩ ቪዲዮአችን ኤዲት አድርገን ኤክስፖርት አድርገናል ማለት ነው። በመቀጠል እንደምትመለከቱ የድሌት ምልክት አለች ጥግ ላይ ድሌት ማድረግ ትችላላችሁ ካልተመቻችሁ። ከዛም ኤክስ ብላችሁ እንደገና ኤዲቲንጉን ማስተካከል ትችላላችሁ። ከተመቻችሁ ደግሞ የሼር ምልክት አለች ሼር የምትሏን ክሊክ በማድረግ ዩቲዩብም አለ ቲክቶክም አለ የፈለጋችሁትን ፕላትፎርም ክሊክ በማድረግ ወደዛ አፕሎድ ማድረግ ትችላላችሁ ማለት ነው። አሁን ሁላችሁም ስልክ ላይ በሚባል ደረጃ ያለውን ወይም ካፕከትን ማለት ነው እንዴት ለዩቲዩብ ቪዲዮአችሁ ኤዲት እንደምታደርጉበት ላሳያችሁ። ወደ ስልካችን እንገባለን። ካፕከት አለ ክሊክ አድርገን ከፍተዋለን። ከዚህ በፊት የሰራኋቸው ፕሮጀክቶች ናቸው እነዚህ። በመቀጠል ክሬት የሚል አለ ክሬት እናደርገዋለን። በመቀጠል አሁን ያስገባነው ቪዲዮ አለ። አሁን መጨረሻ ላይ ያለው ኤዲት ያደርግነው አሁን ኤዲት አድርገን ሴቭ ያደርግነው በካይን ማስተር ማለት ነው። እዚህኛው ጋር ግን 1 ደቂቃ ከ7 ሰከንድ የሚለው ሮ ፉቴጅ ነው። እሱን ክሊክ በማድረግ ሁለተኛውን ኖርማሉ ቪዲዮ ማለት ነው አድ እንለዋለን። በመቀጠል ቪዲዮአችንን በዚህ መልኩ ያመጣልናል ማለት ነው። ካይን ማስተር ላይ ያደረግነውን ነገር እዚህ ጋር በተመሳሳይ የምንመለከት ይሆናል ማለት ነው። የመጀመሪያው ስራችን የሚሆነው ለቪዲዮአችን አስፔክት ሬሾ መስጠት ነው። ካፕከት በመጀመሪያ አስፔክት ሬሾ አይጠይቅም። እንደ ካይን ማስተር ከገባችሁ ቪዲዮውን አድ ካደረጋችሁ በኋላ ነው የሚጠይቃችሁ። ምክንያቱም ቪዲዮውን በመመልከት ራሱ አስፔክት ሬሾ ይሰጥላችኋል ማለት ነው። ለምሳሌ አሁን ለቲክቶክ ብፈልገው ይሄ ቪዲዮ ግን የተቀረጸው 16:9 ነው ወይም ላንድስኬፕ ነው። ለቲክቶክ ብፈልግ ግን እንደምትመለከቱት ወደ ጎን ታመጡትና እንደምትመለከቱት አስፔክት ሬሾ የሚል አለ። እሱን ክሊክ በማድረግ 9:16 አለ። እሱን ክሊክ ስታደርጉት በቲክቶክ መልኩ ይሆንላችኋል። ቪዲዮውን ክሊክ አድርጋችሁ በዚህ መልኩ እንደዚህ ማስጠጋት ትችላላችሁ ማለት ነው። አሁን ለቲክቶክ ሆነልን ማለት ነው። ነገር ግን እኛ የምንፈልገው ለዩቲዩብ ስለሆነ እዛው ይቀመጥልን። አስፔክት ሬሾውን ክሊክ አድርጋችሁ እንደምትመለከቱት ኦሪጂናል የሚለው አለ 16:9 ስለቀረጽኩት ማለት ነው። ከፈለጋችሁም እዚህ ጋር 16:9 የሚል አለ። እሱን ክሊክ በማድረግ ራይት ትሉታላችሁ። ላንድስኬፕ ይሆንላችኋል ማለት ነው። አስፔክት ሬሾ አስተካክለናል። ቪዲዮአችንንም አድ አድርገናል። ቀጣይ ደግሞ ከት ወደ ማድረጉ የምናልፍ ይሆናል ማለት ነው። ቪዲዮውን እንደ ካይን ማስተር በተመሳሳይ መልኩ ፕሌይ እያለን እየተመለከትን ከት እናደርጋለን። አሰላሙ አለይኩም ኦኬ እዚች ጋር የጀመርኩት ቪዲዮን ክሊክ ታደርጋላችሁ የጀመራችሁበት ቦታ ማለት ነው። ከዛም ስፕሊት የምትላለች እዚች ጋር እሷን ክሊክ በማድረግ በግራ በኩል ያለውን ክሊክ አድርጋችሁ የድሌት ምልክት አለች ድሌት ታደርጉታላችሁ። ከሚለው ይጀምርልናል ማለት ነው። በዛሬው ቪዲዮ እንዴት ፕሮፌሽናል ቪዲዮ ኤዲተር መሆን እንደምትችሉ የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። እዚህ ጋር እንግዲህ ድጋሚ ክሊክ አድርገን ስፕሊት እናድርገውና እንከፍተዋለን ቪዲዮ የጀመራችሁበት ቦታ ሲመጣ አሁንም እዛው ጋር ክሊክ እንደተደረገ ነው ያለው። ስፕሊት የሚለውን ክሊክ በማድረግ በግራ በኩል ያለውን ወይም ደግሞ ቅድም ከት ካደረግነው ካሁኑ ቪዲዮ መሃል ላይ ያለውን ድሌት እናደርገዋለን። እዛው ላይ ይቀጥልልናል ማለት ነው። ስለዚህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እዚች ጋርም ክሊክ አድርገን ስፕሊት እንለዋለን። እዚች ጋርም ስፕሊት እናደርግና እኛዋን እናስወጣታለን። አሁን ስፕሊት አድርገን የመጨረሻውን ከዚህ በኋላ ምንም ያወራነው ስለሌለ ድሌት እናደርገዋለን። መጨረሻ ላይ እንደምትመለከቱት የካፕከት ሎጎ ይገባል። እንደምትመለከቱት አውተሯቸው ማለት ነው። እሷን ክሊክ በማድረግ በዚህ መልኩ ድሌት እናደርገውና እናጥፈዋለን ማለት ነው። በመቀጠል ቪዲዮአችንን በዚህ መልኩ ከት አድርገን ጨርሰናል። በዛሬው ቪዲዮ እንዴት ፕሮፌሽናል ቪዲዮ ኤዲተር መሆን እንደምትችሉ የማሳያችሁ ይሆናል ማለት ነው። ቪዲዮ እስከ መጨረሻው ተከታተሉ። ስለዚህ ሁላችሁም ላይክ አሁን ደግሞ ቀጥታ የምንሄደው ቴክስት ነው። ቴክስት እንደቀድሙ ወይም ደግሞ ካፕሽን የምናስገባ ይሆናል ማለት ነው። የሚያሳዝነው ነገር ግን ለአማርኛ ወይም ደግሞ ለአምሃሪክ ላንጉጅ አውቶ ካፕሽን የለም ወይም አውቶማቲክ ራሱ እንዲያስገባላችሁ ማድረግ አትችሉም። እንግሊዘኛ ሲሆን እንደዛ የምታደርጉት ከአማርኛ ውጭ ሌሎች አሉ። ፍሬንች፣ ቻይና፣ ኢንዲያ ምናምን የመሳሰሉት አውቶ ካፕሽን አላቸው ወይም አውቶማቲክ ራሱ እንዲያስገባበት ቴክስቱን ማለት ነው። ነገር ግን አማርኛ ከሆነ ራሳችሁ ነው በልፋት የምታስገቡት። የሚያሳዝነው ነገር እሱ ነው። እናስገባለን። እንደምትመለከቱት እዚህ ጋር ካፕሽን የምትላለች ክሊክ በማድረግ ኢንተር ካፕሽን፣ አውቶ ካፕሽን፣ ካፕሽን ተምፕሌት ምናምን እያለ እንደምትመለከቱት ያስመርጣቸዋል ማለት ነው። እንግሊዘኛ ቢሆን የምትናገሩት አውቶ ካፕሽን ብላችሁ ራሱ ያስገባላችኋል። ግን እኛ አማርኛ ስለሆነ አውቶ ካፕሽን አይሰራም እኛ ጋር። ስለዚህ ወደ ቴክስት እንገባለን። በመቀጠል አድ ቴክስት እንለዋለን። ከዛም እዚህ ጋር ቅድም ያስገባነውን እናስገባለን ማለት ነው። እዚህ ጋር የሚል ነገር እንጨምራለን። ዘን እንደምትመለከቱት ቴምፕሌት የሚል አለ። እዚህ ጋር የፈልጋችሁትን ቴምፕሌት መጠቀም ትችላላችሁ። እኔ አሁን ይሄ ትራይ ሃርድ የሚለው አሪፍ ይመስለኛል። እሱን ክሊክ አድርገዋለሁ። በምትመለከቱት መልኩ አስገብቶልኛል። በዛሬው ቪዲዮ እስከሚለው ድረስ ከታርገዋለሁ። እዚች ጋር ነው። ስለዚህ እቺን ከታርጋታለሁ ማለት ነው። ስለዚህ አሁን እሷን ክሊክ እንዳደረግን ዱፕሊኬት የምትላለች እሷን ክሊክ በማድረግ ቴክስታችንን ዱፕሊኬት እናደርገዋለን። ጫን አድርገን ድራግ እናደርገውና እዚህ ጋር እናስቀምጠዋለን። ከዛ ግን አንዴ ልመልሰው።
ሳይዙን እናሳንሳለን፣ ቦታውን እናስቀምጣላታለን። አሁን ዱፕሊኬት እናደርገውና ድራግ አድርገን እንደቀድሞ እዚህ ጋር እናስቀምጠዋለን ማለት ነው። እዚች ድረስ እናስቀምጣትና ፕሮፌሽናል ቪዲዮ ኤዲተር ለማለት ደብል ክሊክ አድርገን እዚች ጋር ፕሮፌሽናል ቪዲዮ ኤዲተር ብለን እናስተካክላለን ማለት ነው። ይሄኛውን ማስገብተናል። ስለዚህ አሁን ክሊክ አድርገን ዱፕሊኬት እናደርገዋለን፣ ድራግ አድርገን ጥግ ላይ እናመጣዋለን፣ ደብል ክሊክ እናደርገዋለን። ዘን እዚህ ጋር መሆን እንደምትችሉ እንለዋለን። ኤዲት አድርገን ስጨርስ እንገናኝ። በምትመለከቱት መልኩ ካፕሽናችን አስገብተናል። እንመልከተው። በዛሬው ቪዲዮ እንዴት ፕሮፌሽናል ቪዲዮ ኤዲተር መሆን እንደምትችሉ የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከመጨረሻው ተከታተሉ። ስለዚህ በዚህ መልኩ ካፕሽናችንን አስገብተናል ማለት ነው። አሁን የሚቀረን ደግሞ ለቪዲዮአችን ከለር መስጠት ነው። ስለዚህ አሁን ቪዲዮአችን ላይ ከለር ለማስገባት ቪዲዮን ክሊክ በማድረግ ወደ ጎን እንመጣና እንደምትመለከቱት እንደ ካይን ማስተር ተመሳሳይ ነው። እዚህ ጋር አጀስትመንት ላይ እንገባለን። ግን አጀስትመንት ላይ ስትገቡ ከካይን ማስተር የሚበልጥ ለከለር ግሬዲንግ የሚመች ብዙ ነገሮች አሉ። እንደምትመለከቱት አውቶ አጀስት፣ ከለር ማች እና ከለር ኮሬክሽን የሚባሉ ነገሮች አሉ። በጣም አሪፍ ነገሮች ናቸው እነዚህ። አሁን አውቶ አጀስት የሚለውን ክሊክ ስታደርጉት ራሱ አጀስት አድርጎ ይሄኛው አሪፍ ነው ብሎ ይሰጣቸዋል። ነገር ግን ብዙ ጊዜ ይሄኛው አይመከርም፣ ምክንያቱም ቪዲዮአችሁን ሊያበላሽባችሁ ስለሚችል ማለት ነው። ቀጥታ ወደ ብራይትነስ እንመጣለን። እዚህ ጋር እያየን ራሳችን አጀስት ማድረግ ይኖርብናል ማለት ነው። ከካይን ማስተር የተሻለ እዚህ ጋር ሁላችሁም ነገሮችን በደንብ ከተረዳችኋቸው ከካይን ማስተር የተሻለ እዚህ ጋር ከለር ግሬድ ማድረግ ትችላላችሁ። ለቪዲዮአችሁ አሪፍ የሚባልን ከለር መስጠት ትችላላችሁ ማለት ነው። አብረን አጀስት እናድርግ። እዚህ ጋር HSL የሚላለ እሱን ክሊክ በማድረግ ከለር አንድ ከለር መርጣችሁ ያንን ከለር ጎላ ማድረግ ትችላላችሁ። ለምሳሌ አሁን የለበስኩት ሁዲ ወደ ሰማያዊ ልሂድ ያለ ጥቁር ነው፣ ግን ቪዲዮ ላይ ወደ ሰማያዊ ልሂድ ያለ ነው፣ ከለር ስለጨመርኩበት ነው። ስለዚህ እሱን ሰማያዊውን ክሊክ በማድረግ እንደምትመለከቱት በዚህ መልኩ ሳንቀሳቀሰው ሁዲው እንደምትመለከቱት ከለሩን ያሳምርልናል። ዜሮ ባድርገው አሁን በጣም ነው የሚያስጠላው፣ ግሬ ወደ ግራጫ ከለር ይሄዳል። እኔ ግን ቅድም እንደነገርኳችሁ ሰማያዊ ከለር ይመቸኛል። ስለዚህ እሱን 100 አደርገዋለሁኝ። በምትመለከቱት መልኩ ቪዲዮዬን ያሳምርልኛል ማለት ነው። ላይትም አለ ሂዩም አለ። በዚህ መልኩ እንደዚህ አጀስት እያደረግን ቪዲዮአችንን ማሳመር እንችላለን ማለት ነው። እሱን ከጨረስን በኋላ እቺኛዋን ክሊክ አድርገን ወደ ግራፍ ገብተን፣ ግራፍ ግን ለጀማሪዎች አይመከርም። ምክንያቱም እንደምትመለከቱት ስህተት ከሰራችሁ ቪዲዮአችሁ በቃ ጭምልቅልቅ ነው የሚለው። ስለዚህ እሱ ስለማይመከር ሪሴት እንለውና እንመለሳለን ማለት ነው። በመቀጠል እንደምትመለከቱት ሃይላይት የሚል አለ። ሁሉንም በዚህ መልኩ ራሳችሁ አጀስት እያደረጋችሁ በምትመለከቱት መልኩ ማለት ነው። በዚህ መልኩ እንግዲህ አጀስት አድርገን ጨርሰናል ከለራችንን ማለት ነው። ራይት እንለዋለን። እንደምትመለከቱት በጣም ነው የሚያምረው፣ ግን ሁሉንም ስላላደረገልን አጀስትመንት እዛው ጋር እንመለስና እንደምትመለከቱት አፕላይ ቱ ኦል የምትላለች እንደ ካይን ማስተር እሷን ክሊክ በማድረግ ሁሉም ፉቴጆች ላይ ወይም ሁሉም ቪዲዮዎች ላይ አሁን የሰራነውን ከለር አፕላይ ያደርግልናል ወይም ያስገባልናል ማለት ነው። ዘን ራይት ብለን እንወጣለን። እንደምትመለከቱት እዚህ ጋር ያለው ከለር አጀስትመንት እዚህኛው ጋር ይኖራል ማለት ነው። አሁን ከለራችንንም በዚህ መልኩ አስገብተን ጨርሰናል። ቀጥታ የምናልፈው ቪዲዮአችንን ኤክስፖርት ወደ ማድረግ ነው። ስለዚህ ኤክስፖርት የምትላለች እዛች ጋር ከዛ በፊት ግን AI አልትራ HD የሚላለ እሱን ክሊክ በማድረግ እንደምትመለከቱት ሪዞሉሽኑን 1080 ማድረግ አለብን። እስከ 4K ድረስ ይሄዳል። ነገር ግን እዚህ ጋር 1080 ላይ እናደርገዋለን። በመቀጠል ፍሬም ሬቱንም ከ60 ይልቅ 30 ቢሆን ይመረጣል። በስልካችሁ ከቀረጻችሁት ይሄኛውን የሚመረጠው ዘን ኮድ ሬት የሚለውን ሪኮመንድድ እዛው መሃል ላይ ተውትና ኤክስፖርት ትሉታላችሁ ማለት ነው። ቪዲዮአችሁን ቀጥታ ወደ ፋይላችሁ ወይም ወደ ስልካችሁ ሴቭ ማድረግ ኦር ኤክስፖርት ማድረግ ይጀምራል ማለት ነው። እንጠብቀው። እንደምትመለከቱት አሁን ቪዲዮአችን ኤክስፖርት አድርገው ኦር ሴቭ አድርገው ጨርሰውልናል ማለት ነው። እንደምትመለከቱት ሼር ቱ ቲክቶክ እና ዩቲዩብ፣ ኢንስታግራም የተለያዩ ፕላትፎርሞች አሉ። እነዛ ጋር ቀጥታ ሼር ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ቪዲዮአችንን ኤዲት አድርገን ጨርሰናል። ቀጣይ ስራችን የሚሆነው ምንድነው? ተምኔል አይደል? እናም አሁን ለቪዲዮአችን የሚሆን ተምኔል እንዴት እንሰራለን ወደሚለው ክፍል እንገባለን ማለት ነው። ከዛ በፊት ግን ቪዲዮአችሁ ላይ ሞሽን ግራፊክሶችን መጨመር ከፈለጋችሁ አላይት ሞሽን የሚባል አፕሊኬሽን አለ። በሱ አፕሊኬሽንም ልክ እንደ አፍተር ኢፌክት የተለያዩ የፈለጋችሁትን አይነት ሞሽን ግራፊክሶችን መስራት ትችላላችሁ። ለተምኔል እነዚህ ሁለት አፕሊኬሽኖች በጣም አሪፍ የሚባሉ አፕሊኬሽኖች ናቸው። ፒክስል ላብ እና ፒክስአርት ይባላሉ። እናም አሁን እነሱን በመጠቀም እንዴት ለቪዲዮአችን የሚሆን ተምኔል እንደምንሰራ እናያለን። በመጀመሪያ ፒክስል ላብ አፕሊኬሽን ላይ ተምኔል እንሰራለን። በመቀጠልም ፒክስአርት ላይ እንዴት ተምኔል እንደምንሰራ የማሳያችሁ ይሆናል ማለት ነው።
ሶ ፒክስል ላብ እንደምትመለከቱት እዚች ጋር አለ። እንደተለመደው ስክሪን በዚህ በኩል አለላችሁ። ፒክስል ላብ እንገባለን። በምትመለከቱት መልኩ ኮንፊርሜሽን ይመጣል። ካንስል እንለዋለን። በመቀጠል ከስር የሌየር ምልክት አለች እዚች ጋር አራተኛዋ ማለት ነው። እሷን ክሊክ ታደርጓታላችሁ ከስር። ዘን ኢሜጅ ሳይዝ የሚላለ እሱን ክሊክ በማድረግ ፕሪሴት ኦር ደግሞ ከስተም የሚላለ እሱን ክሊክ በማድረግ ዩቲዩብ ተምኔል የሚላለ እዚህ ጋር እንደምትመለከቱት እሱን ክሊክ እናደርገዋለን። ወይም ደግሞ እዚህ ጋር ይመጣና 1280 720 ነው የሚለው ነገር ግን ለኛ አሪፍ እንዲሆንልን 1920 በ1080 እናድርገዋለን ማለት ነው። እንደምትመለከቱት 1920 በ1080 ጥሩ ኳሊቲ ይኖረዋል ተምኔላችን ማለት ነው። ኦኬ እንለዋለን። በመቀጠል ኤ ላይ እንመጣና የመጀመሪያውን ኒው ቴክስት የሚለውን ዲሊት እናድርገዋለን ማለት ነው። ዘን አሁን ለተምኔላችን የሚሆንን ፎቶ እናስገባለን። እዚች ጋር የፕላስ ምልክቱ አለች። እሷን ክሊክ አድርገን ፍሮም ጋለሪ የሚለውን ክሊክ እናደርጋለን። በመቀጠል ቅድም ካይን ማስተር ላይ ፍሪዝ ያደረግነው ኢሜጅ እዚህ ጋር ስላለ እሱን ክሊክ አድርገን እናስገባዋለን። በመቀጠል የራይት ምልክት አለች። እሷን ክሊክ እናደርግና ራይት ብለን እንወጣለን። በመቀጠል ፎቶአችንን አጀስት አድርገን መቀመጥ ያለበት ቦታ ላይ እናስቀምጠዋለን ማለት ነው። እኔ አሁን ጭንቅላታቸው ጎላ ጎላ ያሉ ተምኔሎች ናቸው የሚመቹኝ በጣም። ስለዚህ ጭንቅላቱ ጎላ ያለ ተምኔል ለመስራት እዚህ ጋር ይሄንን አስገባለሁኝ። ቀጣይ ስራችን የሚሆነው ቴክስት ማስገባት ነው። ቴክስት የምትላለች እሷን ክሊክ በማድረግ ኤዲት የምትላለች አሁንም እሷን ክሊክ እናደርግና ተምኔላችን ላይ ማስገባት የፈለግነውን ጽሁፍ እናስገባለን ማለት ነው። ተምኔል ላይ ከ2 ከ3 ያልዘለለ ቃላቶች መሆን አለባቸው። ለምሳሌ እኔ አሁን አዲሱ ኤዲተር ልበለው ዝም ብዬ ዘን እዚህ ጋር አጀስት ማድረግ እንችላለን። ካልፈለግንም ኤዲት ብለን እዚች ጋር ይችኛዋን ላሳያችሁ አንዴ። እሷን ክሊክ አድርገን ከታች በኩል እናድርገውና ኦኬ እንለዋለን። በመቀጠል ወደ ጎን እንመጣና ፎንት ላይ እንገባለን። መጨረሻ ላይ እንሄዳለን። ለአማርኛም ለእንግሊዘኛም አንድ አይነት ፎንት እንዲሰጥልን ማለት ነው። እንደምትመለከቱት ኻጥ አረቢክ የሚላል እሱን ክሊክ እናደርገዋለን። ይሄኛውን ማለት ነው። እንደምትመለከቱት ቴክስቱ ወፈር ይልልናል። ኦኬ እንለዋለን። በመቀጠል አሁንም ወደ ጎን እንመጣለን። እንደምትመለከቱት ላይን ስፔሲንግ የምትላለች እሷን ክሊክ በማድረግ እናስጠጋዋለን። ኤዲተር የሚለውን ከላይ እንዲጠጋልን አዲሱ ከሚለው ጋር ማለት ዘን 84 በቂ ነው። ራይት ብንለውና እንደምትመለከቱት ደግሞ እዚህ ጋር አላይን የምትላለች እዚች ጋር ይችኛው ማለት ነው። እሷን ክሊክ በማድረግ መሀለኛዋን ብቻ ክሊክ ስናደርግ አዲሱ የምትለዋ በመጠቃት መሀል ላይ እኩል ይሆኑልናል ማለት ነው። በመቀጠል አሁን ይሄንን ይዘን እንደዚህ እየጎተትን ማስተጋት እንችላለን። በጣም ሲሰፋብን ደግሞ ላይን ስፔሲንግ ላይ እየገባን እችን ማጥበብ እንችላለን። ዘን አሁን እዚህ ጋር በቂ ይመስለኛል። በጣም አሪፍ አዲሱ ኤዲተር ብዬ አስገብቻለሁኝ። እናም በመቀጠል ቴክስታችንን ኤዲት ማድረግ እንችላለን። ለምሳሌ ባክግራውንድ መጨመር ከፈለግን ባክግራውንድ የሚላለ ኦን ስናደርገው ባክግራውንድ ይጨምርልናል። ግን በጣም ነው የሚያስጠላው። እሱን ኤክስ ብለን እንወጣለን። ወደ ጎን እንሄዳለን። በዚህ በኩል ጎተት አድርገን እንደምትመለከቱት 3D ቴክስት የሚላለ እሱን ኦን ስናደርገው ወደ 3D ይቀየርልናል ቴክስታችን በምትመለከቱት መልኩ ማለት ነው። አያችሁት? እንደዚህ ፍላት ነበር ወደ 3D ይጠጋልናል። ስለዚህ ዴፕት የሚለውን ደግሞ እንቀንሰዋለን። በዚህ መልኩ 2 በቂ ነው። ዴፕዙን ደግሞ ትንሽ ዳርክ እንዲሆን በዚህ መልኩ እናስተጋዋለን። 50 በቂ ነው። ስለዚህ ራይት ልንለዋለን። እንደምትመለከቱት ቴክስታችን ይሄንን ይመስላል። በመቀጠል ደግሞ ስትሮክ መጨመር እንችላለን። ስትሮኩ የፈለጋችሁትን መጨመር ትችላላችሁ። ለምሳሌ ነጭ ላድርገውና ስትሮኩን 10 ላድርገው። ከዛም ከለሩን መጣና ቀይ ላድርገው። በምትመለከቱት መልኩ ብዙ ቭሎጎች እንደዚህ አይነት ከለር ነው የሚጠቀሙት። ስለዚህ ቀዩን ላስገባው በዚህ መልኩ። አሪፍ ቀይ የለኝም። ስለዚህ አድ እናደርጋለን። የፕላስ ምልክቷን ነክተን በጣም እናቀላውና ኦኬ እንለዋለን። በምትመለከቱት መልኩ ይገባልናል። ወደ ስትሮክ እንመለስና ደግሞ የሚበቃውን ያህል እያየን አጀስት እናደርጋለን ማለት ነው። 12 በቂ ነው። በምትመለከቱት መልኩ እንግዲህ በጣም ቀላል ተምኔል ሰርተናል ማለት ነው። ሴቭ ለማድረግም ከላይ እንደምትመለከቱት የሴቭ ምልክት አለ። እሷን ክሊክ እናደርጋለን። ሴቭ አስ የሚላለ እሱን ክሊክ በማድረግ እዚሁ ላይ እንዳለ ሴቭ ማድረግ እንችላለን። ነገር ግን ዳይሜንሽን ውስጥ ገብተን አልትራ ስናደርገው ኳሊቲ አሪፍ ይሆናል ማለት ነው። ሴቭ ቱ ጋለሪ እንለዋለን። ተምኔላችንን በዚህ መልኩ ሴቭ እናደርጋለን ማለት ነው። በመቀጠልም ወደ ፒክስአርት አፕሊኬሽን በመግባት ተምኔላችንን የምንሰራ ይሆናል። ፒክስአርት የምትመለከቱትን ይመስላል። ክሊክ በማድረግ እንገባለን። ዘን ከስር የፕላስ ምልክት አለች። እሷን ክሊክ እናደርጋታለን። ከዛም እዚህ ጋር ፎቶአችንን እናስገባለን። የተለያዩ ባክግራውንዶች አሉ እዚህ ጋር፣ እነሱን አለመጠቀም ትችላላችሁ። ኤዲት አን ኢሜጅ ኦር ቪዲዮ የሚላል እዚህ ጋር የፕላስ ምልክት ማለት ነው። ከስር እሱን ክሊክ እናደርጋለን። ቀጥታ ወደ ጋለሪ ይወስደናል ማለት ነው። ተመሳሳይ ፎቶ አሁንም እንጠቀማለን። ፒክስል ላብ ላይ እየተጠቀምነውን አይነት ኢሜጅ ማለት ነው። እሱን ክሊክ እናደርግና እናስገባዋለን። በመቀጠል ቱልስ የምትላለች መጀመሪያ ጋር እሷን ክሊክ እናደርጋታለን። ዘን ክሮፕ የሚላለ እሱን ክሊክ በማድረግ እንደምትመለከቱት እዚች ጋር ብዙ አስፔክት ሬሽዮዎች አሉ። 16:9 የሚላለ እዚች ጋር እሷን ክሊክ በማድረግ ራይት ብለን ከላይ እንወጣለን ማለት ነው። እንደምትመለከቱ አሁን 16:9 ለዩቲዩብ ተምኔል ሳይዝ አስገባን ማለት ነው። በመቀጠል እንደቅድሙ በተመሳሳይ ቴክስት የምትላለች እሷን ክሊክ በማድረግ እዚህ ጋርም አዲሱ ኤዲተር እንበለው ዝም ብለን ለማሳየት ያክል ስለሆነ ነው። አዲሱ ኤዲተር ኦኬ፣ አዲሱ ኤዲተር ብየዋለሁኝ። በመቀጠል እዚህ ጋር ፎንት እንመርጣለን። ይሄኛው አሪፍ ነው። ወደ ጎን ጠጋ በማድረግ ስትሮክ መጨመር እንችላለን። ስትሮኩን ነጭ አድርገን የፈለግነውን ያክል፣ ከዛም ወደ ከለር እንመጣለን። ከለር እዚህ ጋር አለ። እሱን ክሊክ በማድረግ ደግሞ ከለሩን ቀይ እናደርገዋለን። ስትሮኩ ትንሽ
ጨመር እናድርግበት። በዚህ መልኩ 40 ላይ ይሁን። በመቀጠል ወደ ጎን ጠጋ በማለት ከፒክስል ላብ የተሻለ እዚህ ጋር ብዙ ፊውቸሮች አሉ። ለምሳሌ ሻዶ አለ እዚህ ጋር። ሻዶውን በዚህ መልኩ አጀስት ማድረግ እንችላለን። ፖዚሽኑም ገብተን እንደዚህ በዚህ መልኩ እናስቀምጠዋለን። አያችሁት? ሻዶ በጣም አሪፍ ይሆንልናል ማለት ነው። 40 ላይ በቂ ነው ይሄ። እንደዚህ ከጨረስን በኋላ ከላይ የራይት ምልክት አለች፣ እሷን ክሊክ እናደርጋታለን ማለት ነው። በመቀጠል ቴክስታችንን እንደዚህ አጀስት አድርገን የፈለግንበት ቦታ ማስቀመጥ እንችላለን። እዚህ ጋር እናስቀምጠው በትልቁ። ጨርሰናል። ስለዚህ አሁን ወደ ጎን መጣና ከታውት ላይ እንገባለን። ከዛም የመጀመሪያውን ኦብጀክት ሪሙቭ የሚያደርግልን ክሊክ እናደርገዋለን። ከዛም አንዴ ባክ እንልና እንደምትመለከቱት ሴሌክት የሚል አለ፣ እሱን ክሊክ እናደርገዋለን። ዘን አሁን እንደምትመለከቱት ፐርሰን ፌስ ክሎዝ ስካይ ሄድ ምናምን ያለ ፐርሰን የሚለውን ክሊክ ስናደርግ ራሱ አጀስት ክሊክ ያደርግናል በዚህ መልኩ ማለት ነው። አይን ምልክት ከላይ አለች፣ እሷን ክሊክ በማድረግ ምን እንደሚመስል ማየት እንችላለን። ቴክስቱ ግን እዚህ ጋር እያጠፋብን ያለው ፊታችንን፣ ስለዚህ ኤክስ ብለን ዲስካርድ ብለን እንወጣለን ማለት ነው። ዘን ቴክስቱን በመንካት እንደዚህ እናሳንሰውና እንደዚህ እናስወጣዋለን ማለት። ከዛም ድጋሚ ፎቶአችንን ነክተን ከታውት ላይ እንገባለን። ከዛም ፐርሰንን ክሊክ ስናደርግ ፎቶአችንን ብቻ ይነካልናል። ከዛም የአይን ምልክቷን ክሊክ አድርገን እናየዋለን። ግን እዚህ ጋር እንደምትመለከቱት ይሄኛው ገብቶብናል። ስለዚህ እዚህ ጋር እንደምትመለከቱት አውትላይን ብረሽ ኢሬዝ እና ሼፕ የሚል አለ። ኢሬዝ የሚለውን ክሊክ በማድረግ አሁንም ድጋሚ ክሊክ እናደርገውና ሳይዙን እናሳንሰዋለን። ከዛ ሃርድነሱንም በዚህ መልኩ ደብዘዝ እናደርገዋለን። ከዛም እንደዚህ ድሮ በማድረግ ቀዩን ከእንትኑ እናጠፋለን፣ ከማይማው ማለት ነው፣ ከጥምጣሙ። በዚህ መልኩ ካነሳ ነው በኋላ የአይን ምልክቷን ክሊክ አድርገን በምትመለከቱ መልኩ ደግሞ ድጋሚ ሳይዙን ከፍ አድርገን ሃርድነሱን 0 አድርገን እንደዚህ እናጠፋዋለን ማለት ነው። ምክንያቱም የቀሩ ነገሮች ካሉ በጣም ስለሚደብር ማለት ነው። አሁን እንደምትመለከቱት ፎቶአችንን በዚህ መልኩ አጥፍተነዋል። ራይት ብለን እንወጣለን። በዚህ መልኩ አምጥቶልናል። ከዛም ከዚህ ጋር እንደምትመለከቱት የሌየር ምልክት ላይ እሷን ክሊክ አድርገን የመጀመሪያውን የቁልፍ ምልክቷን ክሊክ እናደርጋታለን። ከዛም የሌየር ምልክቷን ድጋሚ ነክተን ፎቶአችንን አንዴ ክሊክ እናደርግና በዚህ መልኩ ሳይዙን ከፍ ማድረግ እንችላለን ማለት ነው። በጣም ከፍ አለ፣ ዝቅ እናደርጋለን የተወሰነ። ኦኬ እንደዚህ አስገብተነዋል። አሪፍ። በመቀጠል እዛውን ገባና እቺኛዋን ክሊክ አድርገን እንዘጋታለን። ቴክስታችን ጠፍቶብናል። ስለዚህ ድጋሚ ቴክስት እንገባለን። ዝም ብዬ ቪዲዮ ኤዲተር ልበለው። በጣም አሪፍ። ቪዲዮ ኤዲተር ብዬዋለሁኝ። ኦኬ ደብል ክሊክ አድርገን እዚች ጋር ከታች በኩል እናድርጋት። በጣም አሪፍ። እሺ አሁን ፎንትን እንምረጥለት። ኦኬ ይሄኛው አሪፍ ነው። ስፔሲንግ ጋር ገብተን ደግሞ ላይኑን ትንሽ ማጥበብ ይኖርብናል። ከዛም ሳይዙን ከፍ እያደረግን በዚህ መልኩ አሪፍ እስኪመጣልን ድረስ ከለርና ስትሮክ ይቀረናል። ከለሩን ወደ ቀይ እንቀይረዋለን፣ ስትሮክን ደግሞ ወደ ነጭ። ከዛም የተወሰነ ወፈር 35 አካባቢ በቂ ነው። ስፔሲንግ ላይ ገብተን የተወሰነ ካራክተሩንም የተወሰነ በጣም ሳይበዛ 3 በቂ ነው። ራይት እንለውና አጀስት እናደርገዋለን። በዚህ መልኩ የሌየር ምልክቷን ክሊክ አድርገን ከፎቶአችን ዝቅ እናደርገዋለን ማለት ነው በዚህ መልኩ። ከዛም እንመለስና በጣም ስናጠፋ አያጁ ከፎቶአችን ኋላ ነው የሚሆነው። ራይት ስንለው በምትመለከቱ መልኩ ተምኔላችንን ሰርተናል፣ ግን ባክግራውንድ የለውም። ባክግራውንዱ ለማስገባት አድ ፎቶ የሚለውን ክሊክ እናደርጋለን። የምንፈልገውን ፎቶ ስናገኝ ክሊክ እናደርገዋለን። ከዛም አድ ይሄኛውን ክሊክ በማድረግ ዙም እናደርገዋለን በጣም። ሌየር ምልክቷን ክሊክ አድርገን ከሁሉም ዝቅ እናደርግና እናስቀምጠዋለን ማለት ነው በምትመለከቱት መልኩ። አሁን ራይት ብለን እንወጣለን። እንደምትመለከቱት ተምኔላችንን በዚህ መልኩ ሰርተናል። በጣም ቀላል ተምኔል አሰራር ነው እያሳያችሁ ያለሁት። ተምኔልን በደንብ በስትክክል መስራት የምትፈልጉ ካላችሁ ከዚህ በፊት የሰራሁት ከአንድም 2 ቪዲዮዎች አሉ፣ እነሱን መመልከት ትችላላችሁ ወደ ቻናሉ ገብታችሁ ማለት ነው። ተምኔላችንን ስንጨርስ እንደምትመለከቱት የሴቭ ምልክት አለች፣ እሷን ክሊክ እናደርጋታለን። ኦር የዳውንሎድ ስትነኳት እሷን ዳውንሎድ በዚህ መልኩ ያደርግላችኋል ማለት ነው። ከዚህ በኋላ ቪዲዮአችንን ኤዲቲንግ ጨርሰንለታል። ለቪዲዮአችን የሚሆን ተምኔልም ሰርተናል። ስለዚህ አሁን ምንድነው የሚቀረን? ቪዲዮአችንን ወደ ዩቲዩብ ቀጥታ አፕሎድ ማድረግ። በመቀጠልም ያንን ቪዲዮ ታይትል፣ ዲስክሪፕሽን፣ ታግስ የመሳሰሉትን እናስተካክላለን። እሱንም ለማድረግ ትክክለኛውን የዩቲዩብ አፕሊኬሽን መጠቀም እንችላለን። ነገር ግን እዚህ ጋር በዩቲዩብ አፕሊኬሽን በትክክለኛው ዩቲዩብ አፕሊኬሽን ቪዲዮዎችን አፕሎድ ስታደርጉ ዲቴል ነገሮችን አድ ማድረግ ኦር ማስተካከል አትችሉም። ለዛም ነው ዋይቲ ስቱዲዮ የሚባል አፕሊኬሽን ግዴታ ማውረድ የሚኖርብን ማለት ነው። ዋይቲ ስቱዲዮ ማለት ለዩቲዩበሮች እጅግ በጣም አስፈላጊ አፕሊኬሽን ነች። ከሎጎ ጀምራችሁ ስትመለከቷት ተራ አፕሊኬሽን ትመስላለች፣ ግን ትለያለች ነው የምልህ። ስለዚህ ቪዲዮአችንን ዩቲዩብ ላይ አፕሎድ ካደረግን በኋላ ቀጥታ ወደ ዋይቲ ስቱዲዮ የምንገባ ይሆናል ማለት ነው። በመጀመሪያ ግን አፕሎድ ማድረግ ግራ የሚገባቸው አንዳንድ ጀማሪ ዩቲዩበሮች ስለሚኖሩ እንዴት በዩቲዩብ አፕሎድ ማድረግ እንደምንችል ላሳያችሁ። በመቀጠልም ወደ ዋይቲ ስቱዲዮ እንገባለን ማለት ነው። ቪዲዮአችንን አፕሎድ ለማድረግ ወደ ስልካችን እንገባለን። ዩቲዩብ አለ፣ ክሊክ አድርገን እንገባለን። በምትመለከቱ መልኩ ዩቲዩብ ከገባን በኋላ ከስር ዩ የምትላለች እሷን ክሊክ እናደርጋታለን። በመቀጠል ዩር ቪዲዮስ የሚላለ እሱን ክሊክ እናደርጋለን።
ከዛም የለቀቃችኋቸው ቪዲዮዎች እዚህ ጋር ይመጣሉ ማለት ነው። ቪዲዮ ካለቀቃችሁም እዚህ ጋር የፕላስ ምልክት አለች፣ እሷን ክሊክ እናደርጋታለን። በመቀጠል ቪዲዮ የሚል አለ፣ እሱን ክሊክ እናደርገዋለን። ከዛም ቪዲዮአችን ቅድም ኤዲት አድርገን ኤክስፖርት ያደረግናቸው እዚህ ጋር ሁለቱም አሉ፣ እነሱን መምረጥ እንችላለን። ሁለተኛው መንገድ ደግሞ ወደ ፋይል ማናጀር እንገባለን። ወደ ፋይላችን በዚህ መልኩ ከገባን በኋላ እንደምትመለከቱት ቅድም ካይን ማስተር ላይ ኤዲት ያደረግነው ይሄኛው አለ፣ ካፕከት ላይ ኤዲት ያደረግነው ደግሞ ይሄኛው አለ ማለት ነው። ስለዚህ አንዱን መርጠን ኤክስፖርት ማድረግ ይኖርብናል። የካፕከቱን መረጥኩ፣ ምክንያቱም ከካይን ማስተሩ የካፕከቱ ቪዲዮ በጣም ጥርት ያለና ደስ የሚል ነው ሲመለከቱት። ቪዲዮውን አፕሎድ ከማድረጋችን በፊት ሁለቱንም ቪዲዮዎች አንድ ጊዜ ለውድድር ላሳያችሁ። በዛሬው ቪዲዮ እንዴት ፕሮፌሽናል ቪዲዮ ኤዲተር መሆን እንደምትችሉ የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። ስለዚህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ ከት እንዴት እንደሚደረግ ለማሳየት ስለፈለኩኝ ማለት ነውና ማንኛውም ይሄንን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። በዛሬው ቪዲዮ እንዴት ፕሮፌሽናል ቪዲዮ ኤዲተር መሆን እንደምትችሉ የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። ስለዚህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ ከት እንዴት እንደሚደረግ ለማሳየት ስለፈለኩኝ ማለት ነውና ማንኛውም ይሄንን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። እንደተመለከታችሁት ከካይን ማስተሩ ቪዲዮ ይልቅ የካፕከቱ እጅግ በጣም አሪፍ ነው። ከለሩን በደንብ ስለሰራ ነው ማለት ነው። ምክንያቱም ከካይን ማስተር ይልቅ ካፕከት ለከለር በጣም ተመራጭ አፕሊኬሽን ነው። ስለዚህ እዚህ ጋር የካፕከቱን እመርጣለሁ። ሼር የሚለው ክሊክ አድርጋለሁ። እንደምትመለከቱት ዩቲዩብ፣ ቲክቶክ፣ ቴሌግራም ምናምን ብዙ ነገሮች አሉ። ዩቲዩብን እንመርጣለን። በመቀጠል ኔክስት እንለዋለን። ለሾርት ከሆነ ኤዲት ኢንቱ ሾርት ማለት እንችላለን። ነገር ግን እዚህ ጋር ለላንድስኬፕ ስለሆነ የሰራነው ለዩቲዩብ ቪዲዮአችን ኔክስት እንለዋለን። በመቀጠል እዚህ ጋር የብዕር ምልክት አለች ከላይ፣ እሷን ክሊክ እናደርጋታለን። እዚህ ጋር የሰራነውን ተምኔል እናስገባለን። እዚህ ጋርም የፒክሳር ቱል ላስገባ። በምትመለከቱ መልኩ ስነካው ፎቶውን በዚህ መልኩ ይገባል። ደን እለዋለሁ ከላይ። ከዛም እዚህ ጋር ታይትል አስገባለሁኝ፣ ቪዲዮ ኤዲተር ልበለው። በመቀጠል አድ ዲስክሪፕሽን የሚል አለ። እዚህ ጋር የፈለጋችሁትን ዲስክሪፕሽን ማስገባት ትችላላችሁ። በመቀጠል ቪዚቢሊቲ ጋር እንገባለን። እዚህ ጋር አንሊስቴድ ማድረግ ይኖርብናል። ሌሎቹን እዚህ ጋር መነካካት አይጠበቅብንም። ቀጥታ አፕሎድ የሚል አለ፣ እሱን ክሊክ እናደርገዋለን። ወደ ዩቲዩብ አውቶማቲካሊ ይወስደንና አፕሎድ ማድረጉን ይጀምራል ማለት ነው። እንደምትመለከቱት ቪዲዮአችንን ቀጥታ ወደ ዩቲዩብ አፕሎድ እያደረገልን ያለው። በምትመለከቱት መልኩ ቪዲዮአችንን ኤክስፖርት አፕሎድ አድርገው ጨርሶልናል ማለት ነው። ጀማሪዎች ካላችሁ በዚህ መልኩ ቪዲዮአችሁን አፕሎድ ማድረግ ትችላላችሁ ማለት ነው። አሁን ቀጥታ ወደ ዋይቲ ስቱዲዮ እንገባለን። ስክሪን ላይ እንደምትመለከቱት ዋይቲ ስቱዲዮ አፕሊኬሽን ማለት ይህ ነው። በነገራችን ላይ እስካሁን ያያችኋቸውን አፕሊኬሽኖች ሁሉንም ፕሌይ ስቶር ላይ ማግኘት ትችላላችሁ። ስማቸውን ሰርች በማድረግ ማግኘት ትችላላችሁ ማለት ነው። በመቀጠል ክሊክ በማድረግ እንገባለን። ዋይቲ ስቱዲዮ ቀጥታ ሆም ፔጁ ይህንን ይመስላል ማለት ነው። ግን ቪው ምንድን ነው? አረ ላይክ ሼር አድርጉት። ምንድነው የምትጠብቁት? ትናንት የለቀቁት ቪዲዮ እንደምትመለከቱት በ18 ሰዓታት ውስጥ 278 ቪው ነው ያለው። ጠፍቼ ስለነበርኩ ዩቲዩብ እየቀጣይ ነው። ስለዚህ እናንተ ደግሞ ላይክ ሼር በማድረግ ሰፖርት አድርጉት። ምንድነው የምትጠብቁት? በመቀጠል እንደምትመለከቱት ኮንተንት የምትላለች፣ እሷን ክሊክ እናደርጋታለን። በመቀጠል አሁን አፕሎድ ያደረግነው ቪዲዮ እዚህ ጋር ይመጣልና የሶስት ነጠብጣቧን ክሊክ በማድረግ ኤዲት የሚል አለ፣ እሱን ክሊክ እናደርገዋለን። አሁን እዚች ጋር ታይትላችንን ኤዲት ማድረግ እንችላለን። ለምሳሌ እዚህ ጋር የቻናሌን ስም ላስገባ። ዘን እዚህ ጋርም ከላይ የብዕር ምልክቷን ነክታችሁ ተምኔል ማስገባት ኦር መቀየርናም ትችላላችሁ። ዲስክሪፕሽንም እዚህ ጋር መጣችሁ የፈለጋችሁትን ዲስክሪፕሽን ማስገባት ትችላላችሁ ማለት ነው። ቱቶሪያል አንሊስትድ የሚለውንም እዚህ ጋር ቪዚቢሊቲውን ማለት ነው ማስተካከል ትችላላችሁ። ሞኔታይዜሽን ይሄ ነው ዋናው ነገር። ዩቲዩብ ቻናላችሁ ሞኔታይዝ ከሆነ ዋናው ዩቲዩብ ላይ አፕሎድ ስታደርጉ ሞኔታይዜሽን ኦን ማድረግ አትችሉም። ምንም አይነት ቦታ የለውም ይሄኛው ነገር እዛ ጋር የለም። ነገር ግን ስቱዲዮ ላይ ስትገቡ እንደምትመለከቱት ሞኔታይዜሽን የምትላለች፣ እሷን ክሊክ እናደርጋታለን። ዘንቺኛዋን ክሊክ አድርገን ኦን እናደርገውና ባክ ብለን እንመለሳለን። ሞኔታይዜሽን ኦን አደረግነው ማለት ነው። በመቀጠልም ኦዲየንስ የሚላለ እሱን ክሊክ በማድረግ ኖ፣ ይሄኛውንም እንደምትመለከቱት ኖ እንለዋለን። ከ18 ዓመት በታችና በላይ የሚለውን እዚህ ጋር የምትመርጡበት ነው። ዘን ሎኬሽንም አለ፣ ፕሌሊስት ማስገባት ትችላላችሁ፣ ኮላቦሬሽን አለ፣ አልተርድ ኮንተንት አለ። ሞር ኦፕሽን ጋር ገብታችሁ ደግሞ ታግ የሚላለ ታግ እዚህ ጋር ታስገባላችሁ። ለምሳሌ ቱቶሪያል ካላችሁ በኋላ እቺኛዋን የኮማ ክሊክ ታደርጋላችሁ፣ ይገባላችኋል ታጉ። እዚህ ጋር የፈለጋችሁትን ማስገባት ትችላላችሁ። ኮማን እያስገባችሁ በዚህ መልኩ ታጉን ማስገባት ትችላላችሁ። በመቀጠል ሾርት ሪሚክስ የሚላለ እሱን አለው በሉት። ዘን ፔድ ፕሮሞሽን ኤንድ ብራንድስ የሚላለ ተከፍሏችሁ ከሆነ ይሄን ቪዲዮ የሰራችሁት yes ማለት ትችላላችሁ። ካልተከፈላችሁ ግን no ማለት ትችላላችሁ። አለመምረጥም ትችላላችሁ። በመቀጠል ኮሜንት የሚለው ጋር ትመጣላችሁ፣ ኦን ታረጉታላችሁ። ካልፈለጋችሁ ፓውዝ ኦፍ ማድረግ ትችላላችሁ። ኮሜንት እንዲጻፍ እንዳይጻፍ ማድረግ ትችላላችሁ ማለት ነው። እዚህ ጋር ደግሞ እንደምትመለከቱት show how many viewers like this video የሚል አለ። ይህም ማለት ቪዲዮአችሁን ላይክ ያደረጉት ሰዎች ይታዩ አይታዩ አይነት ነገር ነው። ኦፍ ካደረጋችሁት ቪዲዮአችሁ ስንት ሰው ላይክ እንዳደረገው ማየት አይችሉም። n/a ነው የሚለው። ይሄንን ኦን ካደረጋችሁት ግን ቪዲዮአችሁ ምን ያክል ላይክ እንደደረሰ ማየት ይቻላል። ሌሎቹ ሰዎች ለእናንተ
ሳይሆን ሌሎች ተመልካቾቻችሁ የሚያውቁበት ነው። መፍቀድም አለመፍቀድም ትችላላችሁ። የኔ ሁሉም ኦን ነው፣ ቢታይም ባይታይም ጣጣ ስለሌለው ማለት ነው። በመቀጠል ላይሰንስ ኤንድ ዲስትሪቢዩሽን የሚላለ እሱንም ክሊክ በማድረግ ስታንዳርድ ዩቲዩብ ላይሰንስ እና ክሬቲቭ ኮመን አትሪቢዩሽን የሚላለ እነሱ እናንተ መምረጥ ትችላላችሁ። ይህም ማለት ለማስረዳት ያክል የላይኛው ዩቲዩብ ራሱ ቪዲዮአችሁን እንዲጠብቅላችሁ ነው ከኮፒራይቶች ኦር ሪዩዝድ ከሚያደርጉ ሰዎች። ታችኛው ግን ክሬቲቭ ኮመንስ የሚለውን ክሊክ አድርጋችሁት ቪዲዮአችሁን ማንም ሰው ሙሉን ዳውንሎድ አድርገው ከራሱ ቻናል አፕሎድ እንዲያደርገው የምትፈቅዱበት ነው። ይሄኛው ትችላላችሁ፣ ግን ያው ባታደርጉት ይመረጣል። ምክንያቱም ቪዲዮአችሁን ለቃችሁት 10 ሰው ተመልክቶት ሊሆን ይችላል፣ 10 ቪው ሌላ ሰው ግን ዳውንሎድ አድርጎ ለቀቀው 100,000 ቪው ሊታይ ይችላል እና በኋላ ይሄን እንዴት አልታየ ምናምን እያላችሁ ከሰውየው ጋር ሌላ ነገር ውስጥ ከምትገቡ ስታንዳርድ ዩቲዩብ ላይሰንስ በሉት። ቪዲዮንም ከዩቲዩብ ማጥፋት ከፈለጋችሁ ዲሌት ፍሮም ዩቲዩብ ብላችሁ ቪዲዮን ማጥፋት ትችላላችሁ። ዘን ባክ ብለን እንመለስና እንደምትመለከቱት ታግ ፕሮዳክት የሚላለ እሱ ያው አሁን ላይ አያስፈልገንም። የሚያስፈልጉን ዋና ነገሮች በዚህ መልኩ ማስተካከል እንችላለን ማለት ነው። ኢንቫይት የኮላቦሬተር እንዲሁም ሌሎች የዩቲዩብ ፊውቸሮች አዳዲስ ፊውቸሮች አሉ። በቅርቡ በጣም አዲ ያደረጋቸው ብዙ ነገሮች አሉና እነሱን ደግሞ በቀጣይ ቪዲዮዎች ምንላቸው የሚሉትንና በጣም ጠቃሚ ነገሮችን የማመጣላችሁ ይሆናል ማለት ነው። ነገ ጠብቁኝ። ምናልባት የዛሬው ቪዲዮ ዛሬ ከደረሰ ማለት ነው። ምክንያቱም ሰዓቱ ሄዷል። ሰሞኑን መብራት ጠፍቶብኝ ስለነበር ቪዲዮ ማድረስ አልቻልኩምና ለዛ ነው። ዛሬ አርብ ወይም ጁማ ቪዲዮ ካልደረሰ ይሄ ቪዲዮ ቅዳሜ ነው የሚለቀቀው። ግን እንደምንም እሞክራለሁ ለማድረስ። እንደምትመለከቱት 8 ሰዓት ሊል ነው። 10 ጉዳይ ለ8 ባትሪም ዘጋ። ባይገርም ይሄ 3ኛ ቪዲዮ ነው። ላኢላሃ ኢላላህ። በምትመለከቱት መልኩ ሁሉንም አጀስት ካደረግን በኋላ ካስተካከልን በኋላ ከላይ ሴቭ የሚላለ ሴቭ የሚለውን ክሊክ በማድረግ አሁን ያስተካከልነውን ሴቭ እናደርጋለን ማለት ነው። በመቀጠልም ወደ ዩቲዩብ እንመለሳለን። ወደ ዩቲዩብም ከተመለስን በኋላ እንደምትመለከቱት የሶስት ነጥብ አለች፣ እሷን ክሊክ እናደርጋታለን። በመቀጠል ኤዲት እንለዋለን። እንደምትመለከቱት አሁን ቪዚቢሊቲ ላይ ገብተን ፐብሊክ የሚለውን ክሊክ እናደርጋለን። ስለ አንሊስትድ፣ ስለ ፕራይቬት፣ ስለ ፕሪሚየር ምናምን የሰራሁት ቪዲዮ ስላለ ከዚህ በፊት እሱን መመልከት ትችላላችሁ ማለት ነው። ፐብሊክ ካደረግን በኋላ ሴቭ እንለዋለን። ግን እኔ አሁን ይሄንን መልቀቅ ስለማልፈልግ እዛው አንሊስትድ ላይ ኦር ፕራይቬት ላይ እንመለሳለን ማለት ነው። በዚህ መልኩ ፐብሊክ ካደረጋችሁትም በኋላ ሴቭ ትሉታላችሁ። ቪዲዮአችሁን ለህዝቡ ማድረስ ይጀምራል ማለት ነው። ይህንን ይመስላል። በጣም ጠቃሚ ነገር እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ ደግሞ እንዴት በኦቢኤስ ስቱዲዮ ላንድስኬፕ እና ቨርቲካል ላይቭ መግባት እንደምንችል የማሳያችሁ ይሆናል። ያው እኔን ታውቁኛላችሁ፣ ሳስረዳ በደንብ ፍትፍት አድርጌ ነው። ይህንንም በደንብ እንድትረዱት አድርጌ ለቀጣይ ቀን ቪዲዮ ሰራላችኋለሁ። ስለዚህ ሁላችሁም ይህንን ቪዲዮ ላይክ አድርጉት፣ ለሌሎችም ስለሚጠቅም ሼር በማድረግ እንዲሁም ሀሳብ አስተያየቶቻችሁን በቀጣይ እንዲሰራላችሁ የምትፈልጉትን ነገርም በኮሜንት በኩል አስቀምጡልኝ። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።